አንዳንዶች ይመጡና ካድሬዎች አንድ ቦታ ላይ የምትቀዳ ነገር ምን ትመጣለች? ጎጃምና ጎንደር እኮ እየታገለ አይደለም ይልና እንደዛው አይነት ጽሁፍ የጻፈው ሰውዬ የወሎን ድል ደግሞ ለሻቢያና ለቲፒኤልኤፍ ይሰጣል። የጎንደር ካድሬ ከጎጃም ካድሬ ተናቦ ይሰራል። ቶማስ ጀጃውና ጌትነት አልማው እኮ አንድ ላይ ነው ቁርስ የሚበሉት። አንድ ላይ እኮ ነው ኦሪንቴሽን የሚሰጣቸው። አንድ ላይ ነው እኮ ተሰልፈው ምግብ የሚበሉት። እኛስ ብሔርተኛ ነን ምንል ሪል የአማራ ትግል ይገባናል ይሰማናል የምንል ሰዎችስ በራሳችን ፊና በዛ በዚህ ሄደን ቆይተናል። አሁን ግን የኛ የራሳችንን ድክመት ራሳችንን ላይ ፖለቲካ እንስራ። ሂስና ግሌስ ለብቻችሁ አድርጉ። ምን ላይ ነበርኩ ብላችሁ ቆማችሁ አስቡ። አሁን የደረሰብንን ነገር አንድ አመት ሊፈጅ ይችላል ብለን የምናስበውን ነገር ወደ 6 ወር እናምጣው። ሁሉም ከኛ በታች ነው። አይተነዋል እኮ ሮያል ፋሚሊ ብለን ሚኪ ራስህ ታውቃለህ። እዚህ ያላችሁ ልጆች ታውቃላችሁ። ማን ሊያስቆመን ችሏል? እሺ ጉድጓድ ሲቆፈር ያን ሁሉ ገንዘብ ለመሰብሰብ ማን አባቱም አላቆመንም። ስንል ፈሰፈስ ግን ተበታተንን በየቦታው። ዛሬ ሚኒሻው ባይኖር ይሄን ያክል አማራው መከራ ይበዛበት ነበር? አድማ ብተናው ይሄን ያክል ሊታገለን ነበር? ራሳችን ላይ አልሰራንም። የቡርቃ ዝምታ ተብሎ ያመጻፍ ሲታተም የቡርቃ ዝምታን ዲባንክ የሚያደርግ የአማራ ምሁራን አልጻፈም። የታለ የአማራ ምሁራን ዛሬ? የታለ የአማራ ሊቃውንት ዛሬ? 51 እና 52 የአማራ ምናምን ኮሚሽን የአማራ ዓለም አቀፍ ምናምን የፋኖ አሰባሳቢ የአማራ ህዝባዊ የአማራ ፋኖ ብሔራዊ ኃይል ሲምፖዚየም እኮ ገንዘብ ለማሰባሰብ እኮ ከየቦታው እንዲለከለ ተወካይ ከ51 ማህበራት ውስጥ አንድም የፋኖ ትግል እንኳን ይመለከተኛል ብሎ ተሰብስቦ ዲፕሎማሲ የሚሰራ ሰው አልተገኘም። ዲያስፖራው ግን ይሄን ገንዘብ ግን እየታለፍ ትሄዳለህ። ዛሬም 51 ማህበር ውስጥ ደግሞ አንዱ ምናልባት አሜሪካ ላይ ሰብሳቢ ከሆነ ጀርመን ላይ ወይ ስዊድን ላይ ሜምበር ሆኖ ወይ ጸሐፊ ይሆናል ወይም በተመሳሳይ እንደዚህ ፋሚሊየር የሆኑ ፌክ ኢትዮጵያኒስቶች አማራውን እንደዚህ እየበዘበዙት ይገኛሉ። ዛትሷይና አህመዲን ጀበል አማራውን በአንድም በሌላ መንገድ ጊዜውንና ገንዘቡን እንዲያባክን ማስደረግ የሚለው ለዚህ ነው። ግማሹ ዘፈን ይደልቃል ጊዜውን ባልባሌ ቦታ እንዳያሳልፍ። አንዳንዶቻችሁ እነ ሀቢባ እኮ ዝም ብለው ናቸው ኦዲየንስ አይዙም እነ መማር እኮ እንዲህ ናቸው ምናምን የምትሉ ሰዎች አላችሁ። እነ ቴዲ ሐዋሳ ቤት ምን ጊዜ ነው አጀንዳ የሚፈጠረው? ዘመቻ አንድነት ሲፈጠር እነማን ምን አደረጉ? እስኪ ወደ ኋላ ሂዳችሁ አስቡት። በዘመቻ መቶ ተራሮች ዘመቻ አንድነት ዘመቻ ሜጀር ጀነራሉ አንተ በእንደዚህ አይነት ሁኔታዎች ላይ ምን አይነት አጀንዳ ክሬት ተደርገው ነበረ? እነማን ከማን ጋር ተጣልተው ነበር? ፌክ ፋይት ነው አክቹዋሊ። እነማን ከማን ጋራ ይዶልቱ ነበረ? በሸዋና በጎጃም ያን ሁሉ 15-16 እስከ ተሳቢው መኪና ሲገባ እነ ቴዲ ሐዋሳ ቤት ከፍተው ግር ብለው የሚያንገረግሩት ለምንድን ነው? እንደዚህ አይነት መረጃዎች እንዳንነጋገር ነው። ተው ስንል ከረመ። ገንዘባችሁንም ባልባሌ ቦታ እንዳታባክኑ ተው። ሮያል ፋሚሊ ላይ እንዲህ እናድርግ። ከዛ በኋላ ደግሞ ወደ ማህበር ተቀይሮ ወንድሞቻችንን ተጽዕኖ ለመፍጠር ዛሬ እኮ ወንድሞቻችንን ማስጨነቅ እንኳን አንችልም። እኛ በምን ሞራላችን? ወይ ተቋም አልገነባንላቸው ወይ ሚዲያ አልከፈትንላቸው። ዛሬ የትግራይ ማህበር ስንት ማህበር አለው እንዴ? ኦሮሚያ ስንት ማህበር አለው? የምታውቁት ማህበር አላቸው? የለም። በአማራ ስም ግን የማንም ወሮ በላ እየመጣ እየፈነጨበትና እየዘገነው የሚሄድ ህዝብ ሆኗል። የታለ ከአማራ ምሁራን? ለእኔ ኢንጂነር እዚህ ጆከር ነው፣ ለእኔ ዶክተር ሚኪ ነው፣ ለእኔ ጀነራል እዚህ ያለ እነ ወንደሰን እነራስ ናቸው። ዛሬ ሊስትሮውን አቁሞ ክላሽ ያነገበ ሰው ያ ነው ለእኔ ጀነራል፣ ለእኔ ዶክተር እሱ ነው፣ ለእኔ ኢንጂነር እሱ ነው። ምን ናሳን እኮ የሚያመጥቅ ሃርቫርድ ዩኒቨርሲቲ ፒኤችዲውን የሰራ እኮ ነው። ከሌ የታለ? አንድ ሚዲያ እንኳን መፍጠር አልቻላችሁም። ኤቢሲ ሚዲያን እንኳን እናቋቁመው እስኪ በደንብ ከሳተላይት ተመልሶ ይግባ ብለን እኮ አንድ ግለሰብ 6,000 እና 7,000 ይኒ አውርዱት ካሜራ ዝጋ 6,000 እና 7,000 $6,000 እየከፈለ ዶክተር አብርሃም
እንደውም እነ ሚኪን እና እኔን ኑ በእኛ ላይ መሳተፍ ትችላላችሁ እያሉ ቆይ እያልን ነው የነበረው። አንድ ሚዲያ እንኳን ማቆም አቅቶናል። ወደ 20 ዩቲዩብ ተዘግቶባቸዋል። ለስሙ ዌል ኦርጋናይዝድ ሆነው አጀንዳ ሴት አድርገው መምጣት የሚችሉ ብዙ ጋዜጠኞች አሉን። ጉምቱ ጋዜጠኛ ግን ሁሉም ኢጓም ነው። ሁሉም ጉረኛ ነው። ሁሉም በየሰፈሩ ተወሽቆ የሰፈሩን ጀግና ከፍ ማድረግ እንጂ ይሄ የአማራ አጀንዳ ነው እከሌ ለአማራ ነው የሚሰራው ብሎ እንኳን የሚመጣ የለም። ስለዚህ ዌክ አፕ አማራ። ዛሬ አርበኛ ዘመነ ካሴ መሪ ነው ሰብሳቢ ነው ተብሎ ቢመጣ ሌክዠሪ ቤት ልንሰጠው አይደለም። እኔ እግዚአብሔር ይፍታህ፣ እግዚአብሔር እንደው መጽናኛውን ይስጥ፣ እግዚአብሔር ያበርታህ ነው እንጂ ምለው ምን ሌክዠሪ መኪና ልንሰጠው ነው? ለ70 ዓመት ለ80 ዓመት የተደፈደፈን ፖለቲካ ውጭ የሆነን ማህበረሰብ ሲረሸን ሲገፋ የነበረን ማህበረሰብ እሱን ሁሉ ኮዝ ይዞ መምጣት ብዙ በርደን አለበት። ዛሬ ሀብቴ እነ ጀነራል ማነው እነ ምሬ ወዳጆ ሰብሳቢ ሆነው ቢመጡ ሌክዠሪ መኪና ልንሰጣቸው ነው? ቤተ መንግስት ልናስገባቸው ነው? በተደላደለ ወንበር አስቀምጠን ልናደራድራቸው ነው እንዴ? እስኪ አንድ ሰው ይሄንን ህዝብ ሊያሻግርልን ይችላል። ይሄንን ህዝብ ዲፕሎማሲ ሊሰራ ይችላል። ፖለቲካውን ሊያሳልጡ ይችላሉ። የምናምንባቸው ወንድሞች ቅድሚያ እንስጣቸው። አረ ብንችል እኮ እነ ጀዋር እኮ ላፕቶፕ ላይ እኮ እየጻፉ ነው በቆንጨራ በለው እያሉ ድንጋይ የሆነ ትውልድ የፈጠሩት። ኢንፋክት ድንጋይም አይደለም በኮንፊደንት ካርታ ደረቱ ላይ ነቅንቆ ሰርቶ የሚመጣ እስከ ወሎ ግዛቴ ነው ብሎ በኮንፊደንት ካርታ ይዞ የሚመጣ ኦሮሞ ነው የፈጠሩት በፎልስ ናሬሽን። ዛሬ ግን እዚህ ትመጣና እኔ አማራ ነኝ ሱፍ ለብሶ መጥቶ ገንዘብ ክንቧጦ ይሄዳል። ነገ አትጠይቀውም፣ ምን አትለውም፣ በቃ አለቀ። ስለዚህ አሁንም መስራት ያለብን የራሳችን ሰው ላይ ነው። ጋይስ አማራው ከነቃ ምድር ይገለብጣል። ሚኒሻውን እንዴት እንቀይረው? አድማ ብተናውን እንዴት እንቀይረው? እዛ ላይም ትኩረት እያደረግን ብንሰራና የሚቀሰቀሱ ንግግሮችን መደረግን ያለበት። ይሄ የፖለቲካ ኮሬክትነስ ምናምን ጽድቅ አትጫወቱ። ቤቱ ተቃጥሎ ኢትዮጵያን ለአማራ ቆጥሮ የሰጠ ማንም የለም። ስለዚህ ከዚህ አንጻር ሁላችሁም ቆፍጠን ብላችሁ ትውልድ ምንገነባ የአማራ አንድነት አይደንቲቲያችን እንዲቀጥል ዘራችን እንዲቀጥል የምትፈልጉ ከሆነ ኮስተር ብላችሁ ቁጭት ያለው ትውልድ እንፍጠር። እነሱ በፎልስ ናሬሽን እየገደሉ እየረሸኑ እኛ እየሞትን ምናምን፣ እኛ ደግሞ ለንግግራችን እንኳን የፖለቲካ ኮሬክትነስ what kind of politics? ይህንን ማለት ነው የምፈልገው። ቴንኪው። ቀጥሉ። ሰላም ሚኪ፣ ሰላት ሰዓት ደርሶብኝ ነው። ሚኪ ለእኔ እድል ስጡኝ። 1 ደቂቃ 2 ደቂቃ። አመሰግናለሁ። እኔ ማለት የምፈልገው እኔ አሁን እንግዲህ የኛዎቹ ማርከው ተንከባክበው አብልተው አጠጥተው ምን ብለው እየመለሱ ነው ሊገላቸው የመጣውን ጠላት ማለት ነው። የኛ ደግሞ ያው እንግዲህ የተሰራብን ግፍ ቤት ይቁጠረው። ዛሬ ግን እንደ ህዝብ እንደ አማራ እንደሚጠሉን የሚታወቀው የዚች እንስት ሴት ልጅ ንቅሳቷ አማራ ስለሚል ያንን ቆርጦ መጣል ቆርጦ መጣል ከዚህ በላይ የሚዘገንን ነገር ምን አለ? የእኛ ደግሞ ይቀበላሉ፣ ይንከባከባሉ፣ ዝሮ ይልካሉ። እኔ ማስተላለፍ የምፈልገው ከዚህ በኋላ ላሉ ፋኖች የእግሩን ቅልጥም ስብርብር አድርጎ አንድ እግሩን ዱላ እየሰጡ አንድ እግር እያደረጉ እንዲወስዷቸው ነው የምፈልገው። እዛ የሚመጣው ያንን ሰባራ እግሩን ሲያይ በጭካኔ የተሞላበት ከዚህ በኋላ ለማንም ማይራራ እስካሁን ርህራሄ የነበረው ለማረከው ርህራሄ የነበረው ለዓለም ህዝብ ያሳየው ፋኖ ከዚህ በኋላ ማይራራ መሆኑን ሊገለው ለመጣ ማሳየት አለበት። የራሳችን አማራ ሚኒሻም ቢሆን እግሩን ቀልጥሞ ሰባራ ማድረግ አለበት። ይህን ነው የምለው። በቃ አለቀ። ከዚህ በላይ ጭካኔ ምንም ሊመጣ አይችልም። በጨክንብልክ ጨክንበት። ርህራሄ ለምንድን ነው የሚያስፈልገው? ለማን ነው ርህራሄ? ርህራሄ እኮ የሚያውቁ አይደሉም እኮ እነዚህ ሰዎች እኮ። በቃ አማራን እንደ አማራ ቢገሉት ቢያርዱት ሰው እኮ ሞቶ እኮ
የሞተ ሰው የተጎተተበት ዘመን እኮ በዚህ ዘመን ነው እኮ ያየነው እኮ። እንደዚህ አይነት ጭካኔ ያላቸው ሰዎች ናቸው እኮ። ተገሎ እንዴ ስንት ቪዲዮ አለን እኮ እኛ እኮ በእጃችን። ተገሎ የተገደለ ሰው አንገት እንደገና አልረካ ብለው አንገቱ እንደዚህ ሲገዘግዙት እኮ ቪዲዮዎች አሉን እኮ። ያልተሰራ ግፍ የሌለ መከራ እኮ የለም ጎበዝ። ግን ግፉ በዛ፣ የኛ ደግሞ መለማመጡ በዛ። እግርን ቀልጥም ነው የምደፋን ነው በቃ። እግሩን እየቀለጠምክ አንድ እግር እያደረግክ ስለደው ወደ መጣበት በቃ። ይሄን ነው ማስተላለፍ እንፈልገው። አመሰግናለሁ። ታፕ ሃሽታግ አለሽ። እኔም ባትሪ እንትን ሊለይ ስለሆነ ዞር ብዬ አንድ ጊዜ አንድ ቱር ሰጥቻችሁ እንለያይና ሌላ ቤት ላይ ሰሞኑን ባለው አጠቃላይ ባለው ነገር ላይ አንድ ቤት ላይ መሰባሰብ አለብን። እንደዚህ ተሰባስበን መታየት አለብን። በሰፈር በቆጥ የተቀመጣችሁ እናንተ ለአማራ ዝነት ያላችሁ አይደላችሁም። ሌላ አጀንዳ ለመስጠት የመጣችሁ ናችሁ። የግለሰብ ኢጎ ይኖርብሃል፣ ጸብ ኩርፊያ ይኖርብሃል። መቀድሞ አማራነትን አለመነጋገር ትችላለህ። ገስት ላይ ገብተህ የሚወክል ገስት ላይ ሀሳብ ብቻ ሰጥተህ መውረድ ትችላለህ። ሃሽታግ አለሽ አለው ጆካ ሁላችሁ እያለው ሸፍኑት ሌላ ፖስት እንዳናይ ቲክቶክ ላይ ማለት ነው እንዳለ ሸፍኑት። በዚች እህታችን ፎቶ የኛ ልጆች ቲክቶክ በሙሉ ማለት ነው። እሺ ቴንኪዩ። ያው ከራስ ነው የሚጀምረው ከራሴ። እኔም በበኩሌ በቤቴ አድርጌያለሁ። ብዙ ሰው እንዲያየው ሂስትሪ ላይ ፖስት አድርጌያለሁ። ብዙ ሰዎች እስካሁንም አይተውታል። በጣም የሚያሳዝን ከዚህ በላይ ጭካኔ የለም። በአገዛዙ መንግስት ስርዓት እነሱ በታሪክ በአፈ ታሪክ ጡታችን ተቆረጠ እያሉ እስካሁን ላይ ህዝባችን ላይ የሚያደርጉትን የዘር ማጥፋት ጭፍጨፋ እነሱ ግን ዛሬ በእውነታው አሳይተውናል እና እህታችንን በእንደዚህ አይነት በአሰቃቂ ሁኔታ አካሏን አግድለው አርደዋ ጡቷን ቆርጠው ከሴትነት በላይ ገበናዋን እርቃኗን በአደባባይ አስጥተው እንደዚህ አድርገው ገለዋታል እና ማሸነፍ ሲያቀታቸው ይሄ ነው በቃ ያለውን ነገር። በጣም በጣም አጸያፊ ነገ ታሪክ የማይረሳው ታላቅ ስራን የሰሩት ታላቅ ስራ። ታፕ አድርጉ፣ ሌሎቻችሁ ታፕ አድርጉ። እሺ ቀጥል እና ሁላችንም በተለይ ደግሞ ትላልቅ ፔጅ ያላችሁ ሰዎች ሁላችሁም ወደ ትዊተሩ መመለስ አለብን። የዓለም ህዝብ ይሄንን ሰቆቃችንን ማየት አለበት። እያንዳንዳችን በተለይ እዚህ ሶሻል ሚዲያ ያለ ነው ከግል ጥላቻኝነት በተለይ የአማራ ልጆች እያንዳንዳችን ተያይዘን በአንድነት በዚህ ሰዓት መቆም ነው ያለብን። በአንድነት በቃ ከየትኛውም አቅጣጫ የሚመጣውን አጀንዳ ለመቀበል ከዚህ በላይ ምንም አይነት ሰቆቃም ድርጊትም የለም። ነገ የእያንዳንዳችንን ቤት ነው የሚያንኳኳው። ስለዚህ ሁላችንም በአንድነት ተያይዘን ከግል ጥላቻችን ወጥተን ይሄንን ነገር እንዴት ማቆም እንዳለብንና እንዴት ማውገዝ እንዳለብን እያንዳንዳችን ተስማምተን ብንሰራ ነው የሚሻለው። በተለይ የአማራ ልጆች በቃ በጣም ነው እኔ በእውነት ነው የምላችሁ ውስጤ እንደ ዛሬ እኔ ተጎድቶ አያውቅም። እግዚአብሔር በሚያውቀው ሴት ስትሆን ነው ሁሉ ነገር የሚገባ። እችን ልጅ እንደዚህ አድርገው በልተው ጥለዋታል። ሌሎቻችሁ አሁን ኦኬ፣ እኔ አጭር ደቂቃ ነው የምናገረው። በቅድሚያ የፖስትኩት ቪዲዮ አለ፣ ምድር ላይ ጥያቄ የጠየቅኩት አካል አለ። እሱን ከቻላችሁ ሸር አድርጋችሁ አድርሱልኝ ነው ማለት የምችለው። አንደኛ ይሄ ነው። ሁለተኛ ነብሱን ይማረው እና ብርጋዴር ጄኔራል አሳምነው ጽጌ ባህር ዳር ከነበረው መድረክ ላይ አባቶቻችን አንዳንዴ ከቻላችሁ እውነትን ተናገሩ፣ አልቻላችሁ ደግሞ የድርድር የሽምግልና ንግግር አታድርጉ፣ ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ ብሎ ሲናገር እናስታውሳለን ማለት ነው። እኔም የገርመኝ እዚህ እንደዚህ አሁን ይቺ እህትህ አማራ ተብላ አማራ የሚል ጽሑፍ አለ እዚህ ላይ ታቶ አላት። ቆዳዋን ገፈፏት፣ ጡቷን ቆረጥኳት እያልኩት እንዲያው እንትና እንዳያኮርፉ ምናምን የሚል ሰው ስሰማ ይገርመኛል። እንዴት የሰው ልጅ ለሰው አሽቋላጭና አሽቃባጭ ሆነ? ራሴ ሙታ እያየ እየጨፈጭፈው እያየ እንትና ያኮርፉኛሉ የሚጨነቅ ትውልድ ስሰማ በጣም ነው ለምን የሚያፈረው። ለምን በስንቅም በትጥቅም እንኳን አላገዘም። ደግሞ አሁን ሾሮ እንደ እንቁላል የሚንከባከቡት አካል እኮ በስንቅም በትጥቅም አላገዘም።
ስንቁም ትጥቁም የሰው ኃይሉም ራስና ራስ ብቻ እኮ ነው። እንዴት በራሱ ደም ላይ ለሰው ልኑር የሚል አሽቋላጭ ትውልድ ለምንድን ነው የመጣ? ፈሪ ትውልድ ተፈጠረ እንዴ ሳናቀው? የገደለን እንዴት ነው ሾሮ እንድለው ሚጋብዘኝ? የሆነ አባብለው ማሳጅ አድርገው ምናምን እንደዚህ የሆነ ትንሽ ትራስ ተመችቶታል አልተመቸውም። አባቴ በቀይ እርሳስ ግንባሩ ማለት ነው ሊገለኝ እኮ ነው የመጣው። እየገደለ ነው። ለምንድን ነው እንደዚህ የሚጨንቃችሁ ሰዎች? በግንቦት ሰባት የፖለቲካ ርዕዮተ ዓለም ተጨንቃችሁ ያደጋችሁ ናችሁ። ብሔርተኝነት ጽንሰ ሀሳቡም አልገባችሁም። ጄኖሳይድ እንትኑም አልተረዳችሁት። የመኖርና ያለመኖር የህልውና ትግል ምን እንደሆነ አላወቃችሁት። ፈርስቱን አስከብሮ ከመጣ እኛ ተጠቃሚ አንሆንም። በአንድ ግማሽ ሌላ ዘር ስላለበት ያ የግማሽ ዘሮች ተጠቃሚ ሊሆኑ አይችሉም ብሎ ደግሞ አንተን አታክ የሚያደርግ ከዘስ እህቴ ታርዳለች፣ ቆዳዋ ተገፋለች እያልኩት ምን ይላል? አይ እንዲያው ፋኖ እኮ እንደዚህ ማድረግ የለብን ያኺና። ለማንኛውም ሻወር ከራስ ይጀምራሉ። መጀመሪያ ከራስ ጋር ታረቅ። አሁን ብዙዎቻችሁ ወይ በድንቁርና ዓለም ያላችሁ ወይም የትግሉ ወይም የቁስል ሽንፈት እንዴት የሰው ልጅ ጸጋ አድርጎ ይተኛል? እንድንሸነፍ እኮ ነው የምትጋብዙን ያለ እንዴ። ሊገለይ የመጣውን ሽሮሮ በለው አንገቱን መበጠሱ አይደለም። ሊገለይ መጥቶ ትናንት ለገደለው ራሱ ገና ተጠያቂ ትውልድ አለ፣ ተጠያቂ ቡድን አለ ገና አይደለም ዛሬ እየገደለኝ ማለት ነው። በምን አይነት